ይህች እንስት በዓለማችን እጅግ አደገኛ ከነበሩት የሴት የደህንነት ወኪሎች ታሪክ ውስጥ 10ኛው ደረጃ ላይ ተቀምጣለች። የባዶ እጅ ግድያዋ፣ የብስክሌት ላይ ጀግንነቷና የጦር ሜዳ ውሎዋ ልክ እንደ ሆሊውድ ፊልም ሲዘከር ኖሯል። በእርግጥም ይህች ሴት የሂትለር ጨካኝ የደህንነት ድርጅት የሆነውን ጌስታፖ እንቅልፍ ያሳጣች፣ የጀርመንን ጦር እንደ አሻንጉሊት የተጫወተችበት፣ የደህንነት ተቋሙ ጌስታፖ እሷን ለያዘ ወይም ለገደለ የ5 ሚሊዮን ፍራንክ ሽልማት የቆረጠባት ናት። በአንድ ወቅት የተሰጣትን የክብር ሽልማቶቿን ስለመሸጧ ስትጠየቅም እኔ ሜዳሊያ አልበላም፣ ዋናው ዓላማዬ የጌስታፖ ውሾችን መግደል ነበር፣ እሱን ደግሞ በሚገባ አድርጌዋለሁ በማለት ትናገራለች። ለመሆኑ መላው ዓለም ነጯ አይጥ በሚል የቅጽል ስም የሚያውቃት ይህች አደገኛ ገዳይ እንስት ማን ናት? እነሆ መዋለ ዜናዋን ለማወቅ አብራችሁን ቆዩ። በዓለማችን ታሪክ ውስጥ የስለላና የደህንነት ዓለም በወንዶች ብቻ የተሞላ ይመስላል። ነገር ግን ታሪክን የቀየሩ፣ መንግስታትን ያንቀጠቀጡና እንደ አክሽን ፊልም አስገራሚ ገድል የፈጸሙ አደገኛ ሴት የደህንነት ወኪሎች ነበሩ። የዚህን አስደማሚ ታሪክ ዝርዝር ከ10ኛ ደረጃ ጀምረን ልክ እንደ ሆሊውድ ፊልም እናየዋለን። በ10ኛ ደረጃ ላይ የምትገኘው ጀግና ሰላይና ገዳይ ነጯ አይጥ ወይም ዘ ዋይት ማውዝ በሚል የቅጽል ስም የምትታወቀው የብሪታንያ ልዩ ኦፕሬሽን ወይም ኤስኦኢ ወኪሏ ናንሲ ዌክ ናት። ጊዜው የሁለተኛው የዓለም ጦርነት ነው። ናዚ ጀርመን አውሮፓን በብረት መዳፉ ጨፍልቆ ይዟል። የሂትለር ጨካኝ የደህንነት ድርጅት የሆነው ጌስታፖ እንቅልፍ ካጣ ሰነባብቷል። ምክንያቱም አንዲት ሴት የጀርመንን ጦር እንደ አሻንጉሊት እየተጫወተችበት ነበር። ጌስታፖ እሷን ለያዘ ወይም ለገደለ የ5 ሚሊዮን ፍራንክ ሽልማት አዘጋጅቶ በየመንገዱ ኬላዎችን ዘርግቶ የአረመኔዎች አደን ጀምሯል። ነገር ግን ናንሲ ዌክ ከጌስታፖ እጅ በተደጋጋሚ እንደ አየር እያመለጠች ስላስቸገረቻቸው ነጯ አይጥ የሚል ስም አወጡላት። ማንም ሊይዛት፣ ማንም ሊያቆማት አልቻለም። የፈረንሳይን ድንበር በሚስጥር እያቋረጠች የጀርመንን የጦር መሳሪያ ማከማቻዎች ታጋያለች። ወታደራዊ የባቡር ሐዲዶችን በቦምብ ታፈነዳለች። ናንሲ በመጀመሪያ ጋዜጠኛ ነበረች። በቪየና ከተማ የናዚዎችን ጭካኔ በዐይኗ ካየች በኋላ ግን ብዕሯን አስቀምጣ መሳሪያ ለማንሳት ወሰነች። ወደ ብሪታንያ በማቅናት በወቅቱ እጅግ ምስጢራዊና አደገኛ ወደ ነበረው የብሪታንያ ልዩ ኦፕሬሽን ወይም ኤስኦኢ ትቀላቀላለች። እዚያም የጦር መሳሪያ አጠቃቀምን፣ በባዶ እጅ ሰውን መግደልና ፈንጂ ማጥመድን በከፍተኛ የኮማንዶ ደረጃ ሰለጠነች። ስልጠናዋን እንደጨረሰች በአንድ ጥቁር የሌሊት ጨለማ ውስጥ በፈረንሳይ ምድር ላይ በፓራሹት ተወረወረች። መሬት እንደረገጠችም የተሰጣት ተልዕኮ የፈረንሳይን የመሬት ውስጥ አማጽያን ማደራጀትና ማስታጠቅ ነበር። ሴት ናት ብለው የናቋትን ፈረንሳውያን አማጽያን በጥይት ተኩስ ትክክለኛነቷንና በማይበገረው ወኔዋ አሳምና የ7000 ታጣቂዎች አዛዥ ሆነች። አንዴ የናንሲ የሬዲዮ ኦፕሬተር በጀርመኖች ይገደላል። የሚስጥር ኮዳቸውም ይጠፋል። ያለ ኮድ ከብሪታንያ የጦር መሳሪያ እርዳታ ማግኘት አይቻልም። በዚህ ጊዜ ናንሲ ያደረገችው ነገር የዓለምን ወታደራዊ ታሪክ ያስደመመ ነበር። ብስክሌት ተፈናጣ በጀርመን ወታደሮች በተሞላውና በከፍተኛ ጥበቃ በሚደረግበት ቀጠና 500 ኪሎ ሜትሮችን ያለማቋረጥ ተነሳች። ይህ ጉዞ 72 ሰዓታትን የፈጀ ያለ እንቅልፍና ያለ እረፍት የተደረገ የሞት ሽረት ሩጫ ነበር። በየኬላው ላይ የጀርመን ወታደሮች ሲያስቆሟት የፈረንሳይ ገበሬ መስላ እያታለለቻቸው ታልፍ ነበር። 500 ኪሎ ሜትሩን አቋርጣ የሚስጥር ኮዱን አድርሳ ስትመለስ ከድካሙ የተነሳ ማልቀስ ብቻ ነበር የቻለችው። ነገር ግን ተልዕኮዋን በድል አጠናቃ ጦሯን ከሞት ታደገች።
ናንሲ ዌክ የስለላ ወኪል ብቻ ሳትሆን ፊት ለፊት ተፋልማ የምትገድል አደገኛ ተዋጊ ነበረች። የጀርመን ጦር ሰፈርን ለማጥቃት ባቀደችበት በአንደኛው ዘመቻ በጠላት ግንብ ውስጥ በድብቅ ሰርጋ ገባች። በዚህ ጊዜ ጠባቂ የነበረውን የኤስኤስ ወታደር ድምፅ እንዳያሰማና ጓደኞቹን እንዳይጠራ በጸጥታ ማስወገድ ነበረባት። በዚህች ቅጽበት የአክሽን ፊልሙ ወደ ጣሪያው ይወጣል። ናንሲ ከጀርመናዊው ወታደር ጀርባ እንደ ድመት በጸጥታ ተጠጋችው። ምንም አይነት የጦር መሳሪያ ሳትጠቀም በኤስኦኢ ስልጠናዋ በተማረችው የጁዶ ቾፕ ልዩ ምት በባዶ እጇ አንገቱን ብላ የጀርመኑን ወታደር ወዲያውኑ ገደለችው። ጠባቂውን ካስወገደች በኋላ ለተከታዮቿ የጥቃት ምልክት ሰጠች። የፈረንሳይ አማጽያን እንደ ቋጥኝ ናዳ በጀርመን ካምፕ ላይ ተንደረደሩ። ናንሲ በሁለት እጇ የጦር መሳሪያ ይዛ የጥይት በረዶ እያዘነበች ካምፑን በቦምብ አመድ አደረገችው። በዚያች ሌሊት ጌስታፖዎች ነጯ አይጥ ምን ያህል አስፈሪና ገዳይ እንደሆነች በተግባር አዩ። የደህንነት ሥራ ርኅራኄን አያውቅም። አንዴ በጦሯ ውስጥ የጀርመን ሰላይ ሰርጎ መግባቱን ደረሰችበት። ሌሎች አማጽያን ሰላዩን ለመግደል ሲያመነቱ ናንሲ አንዳችም ርኅራኄ ሳታሳይ ሽጉጧን አውጥታ ራሷ ግንባሩ ላይ ብላ ገደለችው። ለአገሬና ለቡድኔ ክህደት የፈጸመን ሰው ለመግደል አንዲትም ሰከንድ አላስብም በማለት ጠንካራ የውሳኔ ሰው መሆኗን አስመሰከረች። ሌላው አስደናቂ ገድሏ የጌስታፖን እስር ቤት የሰበረችበት ኦፕሬሽን ነው። የጀርመን ወታደሮች በርካታ የፈረንሳይ አማጽያንን ይዘው ሊረሽኗቸው ሲዘጋጁ ናንሲና ቡድኗ በከባድ መሳሪያ ታግዘው እስር ቤቱን ደመሰሱት። በሞት አፋፍ ላይ የነበሩትን አጋሮቿን ነፃ በማውጣት የጀርመንን ጦር በቁጭት አሳረረችው። ሁለተኛው የዓለም ጦርነት ሲጠናቀቅ የናንሲ ዌክ ስም በመላው አውሮፓ ገነነ። ፈረንሳዮች ከፍተኛ የጀግንነት ሜዳሊያ ሲሸልሟት፣ አሜሪካና ብሪታንያም ከፍተኛ ወታደራዊ ክብራቸውን ሰጧት። እሷ ግን ያደረገችው ሁሉ ለክብር ሳይሆን የናዚን ግፍ መቋቋም ስላልቻለች ብቻ እንደነበር ትናገራለች። ምንም እንኳን በጦርነቱ በርካታ ጀርመናውያንን ብትገድልምና በድል ብትወጣም ናንሲ ትልቅ የልብ ስብራት አስተናግዳለች። ጀርመኖች እሷን ማግኘት ሲያቅታቸው የምታፈቅረውን ባሏን አስረው እያሰቃዩ ገደሉት። ይህ መሪር ሐዘን በውስጧ የበቀል እሳቱን ይበልጥ አቀጣጥሎት ነበር። ከጦርነቱ በኋላ ናንሲ ወደ ተራው የሕዝብ ሕይወት ተመለሰች። ነገር ግን ያቺ ታላቅ ጀግናና አስፈሪ ገዳይ ባረጀች ጊዜ የተሰጧትን ሜዳሊያዎች በመሸጥ እርጅናዋን በሆቴል ውስጥ አሳለፈች። ሰዎች ስለ ሽልማቷ ሲጠይቋትም እኔ ሜዳሊያ አልበላም፣ ዋናው ዓላማዬ የጌስታፖ ውሾችን መግደል ነበር፣ እሱን ደግሞ በሚገባ አድርጌዋለሁ በማለት ትናገራለች። በ98 ዓመቷ ከዚህ ዓለም በክብር የተለየችው ናንሲ ዌክ በዓለማችን እጅግ አደገኛ ከነበሩት የሴት የደህንነት ወኪሎች ታሪክ ውስጥ 10ኛውን ደረጃ ይዛለች። የባዶ እጅ ግድያዋ፣ የብስክሌት ላይ ጀግንነቷና የጦር ሜዳ ውሎዋ ልክ እንደ ሆሊውድ ፊልም ሲዘከር ይኖራል። ይህ ገና ጅምር ነው። ቀሪዎቹ የዓለማችን ገዳይ ሴት ደህንነቶች ታሪክ ይበልጥ ደም ያፈላል። እነሆ ቀጣይዋን ባለታሪካችንን እስክንዘክር ድረስ ለዛሬ አበቃው። የቴፖዋ አይሻ እንዳጠናቀረችው በቸር ያሰንብተን። ቻናላችንን ከወደዱት ላይክ፣ ሼር እና ሰብስክራይብ ያድርጉ። አብራችሁን ስለቆያችሁ ከልብ እናመሰግናለን።